በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የመስቀል ስር ያደራ ልጆች እንደምንሰነበታችሁ አምላካችን እግዚአብሔር የተመሰገነና የተከበረ ይሁንልን። እግዚአብሔር ፈቅዶ ሕግጋተ እግዚአብሔር የሚለውን የብፁዕ ቅዱስ አቡነ ሽኖዳ ሳልሳይ ፓትርያርክ እርሳቸውን መጽሐፍ እየተረክን ነው። ዛሬ በክፍል 6 ነው የተገናኘ ነው። በሁለተኛው ትእዛዝ ላይ ነበርን ባለፈው በክፍል 5 ያቆም ነው። በዛሬው ደግሞ የእግዚአብሔርን ስም በከንቱ መጥራት ከሚለው ጀምረን እንመለከታለን ማለት ነው። አምላካችን እግዚአብሔር እስከ ፍጻሜው ድረስ ከኛ ጋር እንዲሆን የእርሱ መልካም ፈቃድ ይሁንልን። አብራችሁን ቆዩ። የእግዚአብሔርን ስም በከንቱ መጥራት ባገኙት ስፍራ ሁሉ እንደ ቀላል ነገር በመቁጠርና ባለማክበር የእግዚአብሔርን ስም የሚጠሩት ክፉዎችና በልቦናቸው ሃይማኖት የሌላቸው ሰዎች ናቸው። እነዚህ ሰዎች በስድብና በርግማን በፌዝና በጨዋታቸው ሁሉ የእግዚአብሔርን ስም ይጠራሉ። ባሳለፉት የሕይወት ዘመናቸውም ሆነ ባሉበት ዘመን ሁሉ በውስጣቸው አንዳች ፈሪሃ እግዚአብሔር የለም። ስለዚህ በጨካኝ ልቦናቸው ልክ በሌለው አንደበታቸው የእግዚአብሔርን ስም እንደመጣላቸው ሲጠሩ ይውላሉ። ይህም የኑፋቄና ከመሐላ ሌላ የእግዚአብሔር ስም በከንቱ የሚጠራበት ሁኔታ ነው። መሐላ በዘመነ ብሉይ በእውነት ብቻ መማል የተፈቀደ ነበር። እግዚአብሔር በስሜም በሐሰት ወይንም በእውነት ካልሆነ በቀር አትማሉ ብሎ ነበርና ዘሌዋውያን ምዕራፍ 19 ቁጥር 12። ከዚህ ምንባብ በመነሳት በዘመነ ሐዲስ የተከለከለው መሐላ በብሉይ ኪዳን ለምን ተፈቀደ? ፈረ እግዚአብሔርን ለማረጋገጥ መሐላ አስፈላጊ ነበርን? በማለት ሊጠየቅ ይችላል። መልሱን እንደሚከተለው እንመለከታለን። በዘመነ ብሉይ እግዚአብሔር መሐላን የፈቀደበት ወይንም መሐላ ተብሎ ብዙ ጊዜ የምንጠራው መሐላ ብለን ነው፣ ሲነበብ መሐላ ተብሎ ነው። በዘመነ ብሉይ እግዚአብሔር መሐላን የፈቀደበት ምክንያት በዚያ ዘመን አረማዊነት የበዛ ከመሆኑ የተነሳ አሕዛብ ሁሉ በጣዖቶቻቸው ይምሉን ስለነበር ሕዝበ እግዚአብሔር ደግሞ ይህንን በማየትና በመስማት በጣዖታት ወደ መማል እንዳያዘነብሉና እነርሱም መመኪያና መጠጊያ የሚሆናቸው የሚታመኑበት በስሙም ሊምሉ የሚችሉበት አምላክ እንዳላቸው እንዲያምኑና ከአረማውያን ከመምለኪያነ ጣዖት የተለዩ ሕዝበ እግዚአብሔር መሆናቸውን አውቀው እንዲጸኑ ለማድረግ ነው። ስለዚህም በሕግ እግዚአብሔር አምላክህን ፍራ፣ እርሱንም አምልክ፣ በስሙም ማል የሚል ትእዛዝ ተሰጥቷል። ኦሪት ዘዳግም ምዕራፍ 6 ቁጥር 13። በዚህ መጽሐፍ በሌላ ምዕራፍ ደግሞ አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ ከእርሱም ተጠበቅ፣ ከእርሱም አትለይ፣ በስሙ ማል የሚል ተጨማሪ ትእዛዝ እናገኛለን። ኦሪት ዘዳግም ምዕራፍ 10 ቁጥር 20። በስሙም ማል ሲልም በዚያ ዘመን ሰዎች የሚምሉባቸው ብዙ ጣዖታት መኖራቸውን ከመጠቆምም በላይ በዓለም ላይ ተስፋፍተው ከነበሩ ጣዖታት ሁሉ አትማል ማለቱ እንደሆነ ግልጥ ነው። በስሙ ሊማልበት የሚገባ መታመኛ ብቻውን አንድ የሆነ እግዚአብሔር ነው። ይህም የሰራዊት ጌታ እግዚአብሔር በኢያሱ አንደበት በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ፣ የአማልክቶቻቸውንም ስም አትጥሩ፣ አትማሉባቸውም፣ አታምልኳቸውም፣ አትስገዱላቸውም፣ እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ በማለት በተናገረው ቃል ይረጋገጣል። ኢያሱ ምዕራፍ 23 ቁጥር 7። እግዚአብሔር አምላክ ለነቢዩ ኤርምያስም በበዓል ይምሉ ዘንድ ሕዝቤን እንዳስተማሩ በስሜ ሕያው እግዚአብሔርን ብለው ይምሉ ዘንድ የሕዝቤን መንገድ በትጋት ቢማሩ በማለት ተናገረው። በእግዚአብሔር ስም መማል በዚያ ዘመን የተፈቀደ እንደነበረ የሚያመለክት ነው። ትንቢተ ኤርምያስ ምዕራፍ 12 ቁጥር 16። ሕዝቡ በበዓልና በሌሎች ጣዖታት በማሉ ጊዜ እግዚአብሔር ይቅር የሚልሽ እንዴት አድርጌ ነው? ልጆችሽ ትተውኛል፣ አማልክትም ባልሆኑ ምለዋል በማለት ቁጣውን ገልጧል። ትንቢተ ኤርምያስ ምዕራፍ 5 ቁጥር 7። ስለዚህም በዚያ አረማዊነት በገነነበት ዘመን በእግዚአብሔር ማምለክን ለማሳየት ሲባል በስሙ መማልና አረማዊነትን መቃወም ክብርና ጸጋ የሚያስገኝ ነበር። እግዚአብሔርም ሕዝቡን ሲያነጋግራቸው እናንተ የያዕቆብ ቤት በእግዚአብሔር ስም የምትምሉ ሆይ ይህንን ስሙ ይላቸው የነበረው በእግዚአብሔር ማመን በስሙም መማል የበለጠ መሆኑን ለማስረዳት ነበር። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 1። በእግዚአብሔር ስም መማላቸውም ከአሕዛብ ሁሉ የተለዩ እንዳደረጋቸው ሲገልጥ መጽሐፍ በእርሱ በእግዚአብሔር የሚምል ሁሉ ይከብራል ብሏል። መዝሙረ ዳዊት መዝሙር 62 ቁጥር 11። ጌታ እግዚአብሔርም ራሱ ስለ ሃይማኖት መስፋፋት በተናገረ ጊዜ ጉልበት ሁሉ ለኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል
ብዬ በራሴ ምያለሁ በማለት የአምልኮ ጣዖትን ከንቱነት አብሮ ገልጧል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 23። በዘመነ ሐዲስ ደግሞ ማለትም አሁን ባለንበት ዘመን አረማዊነት ጠፍቷል ባይባልም ወንጌል በመሰበኩና በእግዚአብሔር ስም መማሉ ባለማስፈለጉ መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌ ሲያስተምር ከቶ አትማሉ፣ ቃላችሁም አዎን ወይም አይደለም ይሁን፣ ከነዚህ የወጣ ከክፉ ነው በማለት ባለፉት ዘመናት ያለ ቦታውና ያለ አክብሮት በልማድ ይጠሩት የነበረውን ስመ እግዚአብሔር እንዲፈሩትና እንዲያከብሩት አስተምሯል። የማቴዎስ ወንጌል ምዕራፍ 5 ቁጥር 34 እስከ 35። አለቆቻቸው የሆኑት ፈሪሳውያንም እንግዳ ሕግ አውጥተው ማንም በቤተ መቅደስ የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ የሚምል ግን በመሐላው ይያዛል፣ ማንም በመሠዊያው የሚምል ምንም የለበትም፣ ማንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ያሉትን በመጥቀስና በመተቸት ይህ የፈሪሳውያን ሕግ ትክክል አለመሆኑንና መቅደሱና መሠዊያው ቅዱስ መሆኑን ሲገልጥ ጌታችን ኢየሱስ ክርስቶስ እንግዲህ በመሠዊያው የሚምለው በእርሱና በእርሱ ላይ በሚኖረው ይምላል፣ በሰማይም የሚምለው በእግዚአብሔር ዙፋንና በእሱም ላይ በተቀመጠው ይምላል ብሏቸዋል። የማቴዎስ ወንጌል ምዕራፍ 23 ቁጥር 16 እስከ 22። ሰዎች ራሳቸው ስለሰሩት መጥፎ ሥራ ወይም ስለ ሌሎች ሥራ ራሳቸውን ወይም ሌሎችን ሲረግሙ በእግዚአብሔር ስም የሚረግሙ ከሆነ የከበረውን ስም ያላግባብ በመጥራት እርሱን መፍራትን የሚያቃልሉ መሆኑን ማወቅ አለባቸው። ለምሳሌም ነቢዩ ዳዊትን ለመጥቀስ እንችላለን። ቅዱስ ዳዊት ወደ ቀርሜሎስ ሰው ወደ ናባል መልእክተኞቹን ልኮ ምግብ በፈለገ ጊዜ ናባል በመሳደቡ ዳዊት ተቆጥቶ ሰዎቹ ሰይፋቸውን እንዲታጠቁ አዘዘ። ለእርሱ ከሆነው ሁሉ እስከ ነገ ጠዋት ድረስ አንድ ወንድስ እንኳ ብተው እግዚአብሔር በዳዊት ላይ እንዲህ ያድርግ እንዲሁም ይጨምር በማለት ምሎ ነበር። አንደኛ ሳሙኤል ምዕራፍ 25 ቁጥር 22። የናባል ሚስት አቢግያ ብዙ ስጦታዎችን በመስጠት ለእርቅ በለመነችው ጊዜ ዳዊት ግን ደም ለማፍሰስ ምሎ ነበር። እርሷ ግን እግዚአብሔርም ለጌታዬ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤልም ላይ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስህ በገዛ እጅህም እንዳልተካስህ ይህ እንቅፋትና የሕሊና ጸጸት በጌታዬ አይሆንልህም። እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ በማለት ዳዊት ይቅርታ እንዲያደርግለት ጠየቀችው። አንደኛ ሳሙኤል ምዕራፍ 25 ቁጥር 30 እስከ 31። ይህም ዳዊት ለመሐላው ሲል ሊፈጽመው የነበረውን ስህተት እንዲያስተውለው አድርጎታል። ስለዚህም ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ በማለት አመስግኗታል። አንደኛ ሳሙኤል ምዕራፍ 25 ቁጥር 33። አንድ ሌላ ታሪክን ጨምር። ብዙ ጊዜ በሚምል አንድ ሰው ቤት የሚሰራ አንድ ክርስቲያን አገልጋይ ነበር። ጌታው በሚምልበት ጊዜ ሁሉ እየሰገደ በመስቀል ምልክት ያማትብ ነበር። ይህም ጌታው በማለ ቁጥር የሚያደርገው የዘወትር ተግባሩ ነበር። ጌታው በነገሩ በመገረም አገልጋዩን ለምን እንዲህ እንደሚያደርግ ጠየቀው። አገልጋዩም በፊቱ መፍራትና መንቀጥቀጥ ክብርም ሁሉ የሚገባው ለአምላኬ የእግዚአብሔር ስም ሲጠራ እንዴት አልሰግድ በማለት መለሰለት። ጌታውም ዘወትር ለሚጠራው ስም እግዚአብሔር የሚገባውን ክብር ባለመስጠቱ አፈረ። ራሱን ከዚያ ትሑት አገልጋይ ጋር አነጻጸረና ራሱንም በመውቀስ ከዚያ በኋላ የእግዚአብሔርን ስም በከንቱ ከመጥራት ተቆጠበ። እኛም ደግሞ እንደዚህ ሰው ስለ ስመ እግዚአብሔር ክብር የሚያስተምረን አገልጋይ ባይኖረንም ስሙ በተጠራ ጊዜ ሁሉ በፊቱ በመውደቅ የክብር አክሊላቸውንም በማውረድ ለእግዚአብሔር የአምልኮ ስግደት ከሚሰግዱት ቅዱሳን መላእክት ከ24ቱ ካህናተ ሰማይ በቂ ትምህርት ልንወስድ ይገባል። ራእየ ዮሐንስ ምዕራፍ 4 ቁጥር 10። ከዚህ በኋላ እንደተጠቀሰው እግዚአብሔር ስለ እውነት እንኳ ቢሆን ስሙን ጠርተን እንድንምል የከለከለን ከሆነ በሐሰት በመማል የእግዚአብሔርን ስም መፍራት ምን ያህል የተወገዘና ከፍተኛ ኃጢአት መሆኑን ማወቅ አያዳግትም። አንዳንድ ሰዎች ያልሆነውን የሆነ ለማስመሰል በስም እግዚአብሔር የሚምሉ ደግሞ አሉ። በጣም የሚገርሙት ደግሞ ክፉ የሆነውን ነገር ለመስራት ምለው ቃል የሚገቡ ናቸው። ለእንዲህ አይነቶቹ ሰዎች የገቡትን ቃል ባይፈጽሙት በተሻላቸው ነበር። አለበለዚያ ሁለት ስህተቶችን ይፈጽማሉ። ይኸውም የእግዚአብሔርን ስም በከንቱ ይጠራሉ፣ በቃላቸው መሰረት ክፉውን ስራ በመስራት ኃጢአትን ያደርጋሉ። በመጨረሻም ስለሰሩት ኃጢአት መጠየቃቸውና መቀጣታቸው አይቀርም። ንጉሡ ሄሮድስ የገባውን ቃል ለመለወጥ በማፈሩ የቅዱስ ዮሐንስን አንገት በማስቆረጥ የበለጠ ኃጢአትን ሠራ። ቀድሞውኑ የገባው ቃል አግባብነት የሌለው ከመሆኑም በላይ የኋላኛው ጥፋት ደግሞ የከፋ ሆነ።
መልካም ላለማድረግ የሚምሉ ሰዎችም ደግሞ አሉ። መልካሙን ነገር ላለማድረግ መማላቸው በራሱ ጥፋት ሲሆን በመሃላቸው መሰረት መልካም አለማድረጋቸው ደግሞ ሁለተኛ ጥፋት ነው። ምናልባት በተለያዩ ምክንያቶች ተገፋፍቶ ቤተክርስቲያን ላለመሄድ ወይም ንስሐ ላለመግባት ምሎ ይሆናል። መልካም የሆነውን ነገር ላለማድረግ መማሉ ሳያንስ ቤተክርስቲያን አለመሄዱ ወይም ንስሐ ለመግባቱ የበለጠ ጥፋት ይሆናል። ሌሎች ደግሞ ሰውን ካለማመናቸው የተነሳ ያላመኑትን ሰው እንዲምል የሚገፋፉ አሉ። ስለ አንድ ነገር እንዲምል ሰውን መገፋፋት በራሱ ኃጢአት ነው። እግዚአብሔር የከለከለውን እንዲያደርግ የተደረገ ግፊት ነውና የእግዚአብሔርን ትእዛዝ መጣስ ነው። ይህንን የመሰለውን ግፊት ማድረግ በሰውየው መንፈሳዊ የሕይወት ጉዞ ውስጥ የመሰናክል ድንጋይ እንደማስቀመጥ ነው። ከዚህ ጋር አብሮ የሚታየው ሌላው ታላቅ ኃጢአት ደግሞ ሰው ክፉ ነገርን ለማድረግ እንዲምል መገፋፋት ነው። ስለዚህ እኛ ክፉ ነገሮችን በማድረግና በማስደረግ ስመ እግዚአብሔር በከንቱ እንዲጠራ ምክንያት ከመሆን በብርቱ መራቅ አለብን። አንዳንድ ሰዎች ማንም ሳያስገድዳቸውና እንዲምሉም ሳይጠይቃቸው ልማድ ስለሆነባቸው ብቻ ሳይፈሩ በእግዚአብሔር ስም ይምላሉ። እነዚህን የመሰሉት ሰዎች ለስመ እግዚአብሔር አክብሮት ስለሌላቸው እጅግ ተራ በሆነው ነገርና በመሐላ መረጋገጥ በማያስፈልገው ጉዳይ ሁሉ ስሙን ጠርተው ይምላሉ። እንግዲህ በየምክንያቱ የእግዚአብሔርን ክቡር ስም በመጥራት መማል ተገቢ ካለመሆኑም በላይ ከትእዛዛት አንዱን መተላለፍ ስለሆነ ለስመ እግዚአብሔር ተገቢውን ክብር በመስጠት በማስተዋልና በጥንቃቄ በተገቢው ጊዜና ሁኔታም ብቻ ስሙን እየጠራን ልናመልከው ያስፈልጋል። የሚምል ሰው ስለሚምልበት ጉዳይ ወይም በመሐላ ስለሚያረጋግጠው ጉዳይ ታማኒነትን ያጣና ሌሎች ሰዎችም የተናገረውንና እርሱንም የማያምኑት መሆኑን ያመለክታል። ለመታመን የሚበቃ ቢሆን ኖሮ ነገሩን ለማረጋገጥ መማል አያስፈልገውም ነበር። በተናገረው ነገር ታማኒነትን ለማግኘት መማሉ በራሱ በሰዎች ዘንድ በቁም ነገረኝነትና በእውነት ተናጋሪነት የማይታወቅ መሆኑን አምኖ የተቀበለው መሆኑን የሚያስረዳ ነው። ስለዚህም ስለ እርሱ እውነተኛነት ለሚሰሙት ሰዎች ለማሳመን ሲል ይምላል። እውነተኛው ሰው ግን መናገር የሚገባውን ይናገራል እንጂ የተናገረውን ሁሉ ሰዎች እንዲቀበሉት በመጨነቅ መሐላ ሲደረድር አይገኝም። ቃሉን ሰምቶ ያመነ ይቀበለዋል፣ ያላመነም ይተወዋል። የተናገረው እውነት በጊዜው ደግሞ መገለጡ አይቀርም። ዋናው ነገር እውነትን መናገሩ ላይ ነው። አንዳንድ ሰዎች ሌሎች የተናገሯቸውን ሁሉ በመሐላ እንዲያረጋግጡላቸው ይሻሉ። ለእንደዚህ አይነቶቹ ሰዎች የተነገረውን ለማመንም ሆነ ላለማመን ሙሉ ነፃነት ያላቸው መሆኑን ከመናገር በቀር በመሐላ የሚፈልጉትን ለማሟላት ሲባል ስመ እግዚአብሔርን በከንቱ መጥራት አይገባም። ተናጋሪው እውነተኛ እስከሆነ ድረስ እንዲሁም የሚናገረውን ነገር እውነት ከመሆኑ የተነሳ በተግባር ሲገለጥ የሚታይ እስከሆነ ድረስ አድማጮቹ ያለምንም የመሐላ ማረጋገጫ የተናገረውን የሚያምኑ በመሆኑ መማል አስፈላጊም አይደለም። እውነተኛ መሆናችንን ለማረጋገጥ የሚሹ ሰዎች ማረጋገጫ ቢጠይቁን እንኳ እንዳንምል ልንጠነቀቅ ይገባል። እውነተኛነታችን መመዘን ያለበት የተናገርነው እውነት በመሆኑና በተግባር በመገለጡ እንጂ በምንደረድረው የመሐላ ብዛት እንዳይሆን በብርቱ ጥንቃቄ ራስን መጠበቅ ያስፈልጋል። የእግዚአብሔርን ስም ማቃለል። በዚህ በሁለተኛው ትእዛዝ የእግዚአብሔር የአምላክህን ስም በከንቱ አትጥራ የተባልን በመሆኑ በእግዚአብሔር ስም ያለ አግባብ አትማል የሚል ባለመሆኑ በእውነትም ቢሆን በእግዚአብሔር ስም መማልን የሚፈቅድ አይደለም። ይህም ትእዛዙ ሰፊና ጥልቅ ከመሆኑ የተነሳ ያለ አግባብ መማልን ብቻ ሳይሆን ማንኛውንም አይነት ያለ አግባብ ስም እግዚአብሔርን መጠቀምን የሚያጠቃልልና ይህንኑ ደግሞ የሚከለክል መሆኑን ያመለክታል። በብዙ ሰዎች አንደበት የእግዚአብሔር ስም እንደ ዋዛ ሲጠራ እናዳምጣለን። እነዚህ ሰዎች በሚራገሙበትና በሚሳደቡበት በቀልዳቸውና በተረቶቻቸው በብስጭቶቻቸውና በሚያስፈራሩበት ጊዜ ሁሉ የእግዚአብሔር ስም ካፋቸው አይጠፋም። በእነዚህ ሁሉ የማይገቡ ነገሮች ክቡር የሆነውን ስመ እግዚአብሔር በየጣልቃው መጥራት ምንኛ አሳፋሪ የሆነ ነገር ነው። እነዚህ ሰዎች የእግዚአብሔርን ስም ያላግባብ ይጠቀሙበታል። ከስድብና ከርግማን ከቀልድና ከጨዋታ ከብስጭትና ከዛቻ ጋር አስተባብረው ያላግባብ የጠሩትን ስመ እግዚአብሔር በጸሎታቸው ጊዜ ደግሞ ስምህ ይቀደስ በማለት ያነሱታል። እነዚህ ሰዎች የእግዚአብሔር ስም ለተቀደሰው ልዕልናው በሚገባ ክብር መጠራት ያለበት መሆኑን ዘንግተውታል። እንደነዚህ ካሉት ሰዎች ምግባር ራስን መቆጠብና የእግዚአብሔርን ስም በተገቢው ጊዜና ሁኔታ በተገቢውም ክብር መጥራት ያስፈልጋል። ሰዎች ብዙ ጊዜ አእምሯቸውን ሳይሰበስቡ በተረበሸና ባልተረጋጋ ልቦና ባልሰከነ አእምሮ ሆነው ይጸልያሉ፣ ስመ እግዚአብሔርንም ይጠራሉ።
ምንም እንኳን ሰው ደካማ ከመሆኑ የተነሳ ለእግዚአብሔር ባህሪ የሚገባውን ክብር መስጠት የማይቻለው ቢሆንም እግዚአብሔር ግን ሰው በትሕትና ሆኖ እንደየአቅሙ የሚያቀርብለትን ልመናም ሆነ ምስጋና ይቀበላል፣ ይሰማል። እርሱ መምህረ ትሕትና ነውና በመጽሐፍ እንደተመዘገበው እግዚአብሔር 10ቱን ትእዛዛት በሰጠ ጊዜ ተራራው ተናወጠ፣ በጢስም ተሞላ፣ ታላቅ ነጎድጓድ ብርሃንና የመለከት ድምፅም ተሰማ። ሰዎችም ከዚህ የተነሳ በፍርሃት ተዋጡ። እነዚህ ሁሉ ምልክቶችም የእግዚአብሔርን አስፈሪና አስደንጋጭ ግርማ የሚያስረዱ ናቸው። እንግዲህ በዚህ ዘመነ ምሕረት እግዚአብሔር ክብሩን ዝቅ አድርጎ ራሱን በትሕትና በመግለጥ የትሕትናን ነገር አስተምሮና ፈጽሞ ካሳየን በኋላ የሚገባውን ክብር ባለመስጠታችን እንድናከብረውም ሲል እንደ ቀድሞው ያድርግብን። በትሕትና ሲናገረን አላከበርነውምና ነገሩንም አላዳምጥ ስላልን በነጎድጓድና በሚያስደነግጥ ብርሃን ያስፈራንን አይደለም። እኛ አስቀድመን ለባህሪው በሚገባ ክብርና ምስጋና ልናከብረው ልናመሰግነውም ያስፈልጋል እንጂ። አንዳንድ ሰዎች የመድኃኒታችንን የኢየሱስ ክርስቶስን ስም እንደ ቀላል ነገር ሲጠሩት ይሰማሉ። ለስም አጠራሩ ቦታና ጊዜ እንዲሁም ሁኔታ አይመርጡለትም፣ ከቶውንም አያከብሩትም። በሆነው ሁሉ ኢየሱስ ኢየሱስ እንዲህ አድርጎ እንዲህ ብሎ ወዘተ እያሉ እንደ አምላካቸውና ፈጣሪያቸው ሳይሆን እንደ አንድ ጓደኛቸው ሁሉ አፋቸውን እንደለመደ ይጠሩታል። እንዲህ ሊሆን ግን አይገባም። ከሆነም የከበረውን የእግዚአብሔርን ስም እንደማቃለል የሚቆጥር ነው። በእርግጥ የእግዚአብሔርን ስም አክብረን በአግባቡ ብንጠራው እኛው እንከብራለን እንጂ ለእርሱ ክብር የምንጨምርለት ሆኖ አይደለም። እርሱ በባህሪው ክብሩ የተመሰገነ ነውና እኛ ስላከበርነው ክብሩ የሚቀንስ አይደለም። ቅድስት ቤተ ክርስቲያናችንም ይህንን በባህሪው ቅዱስ የሆነ ስም ስጠራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብላ ነው። ይህ ስም አጠራርም በሥጋ የተገለጠው አካላዊ ቃል ኢየሱስ ክርስቶስ ዓለምን ሁሉ በፈቃዱ የፈጠረና የሚገዛ ጌታ ከአብና ከመንፈስ ቅዱስ ጋር ትክክል ሆኖ በአንዲት ሕልውና የሚኖር ዘላለማዊ አምላክ በኃጢአት ምክንያት ስለ አዳም ኃጢአት ወይንም ስህተት ሞት የተፈረደበትን የአዳም ዘር ሁሉ ወደ ሕይወት የመለሰ በሥጋውና በደሙ ዓለምን ሁሉ ያዳነ መድኃኒት መሆኑ የሚገለጥበትና ምስጢሩ የተሞላበት ነው። ምናልባት ስሙን ኢየሱስ ብሎ በነጠላው መጥራት መቀራረብ የሚመስላቸው የዋህ ወገኖች ሊኖሩ ይችላሉ። ወደ እግዚአብሔር መቅረብ ማለት የእግዚአብሔርን ባህሪና ለባህሪው የሚስማማውን ክብር በሚገባ ወደ ማወቅ መድረስ ማለት እንጂ የእግዚአብሔርን ስም ከማክበር ወደ መለየት መሄድና ስሙን እንደ ተራ የተጸውኦ ወይም የመጠሪያ ስም በየአጋጣሚ ሁሉ ማንሳት ማለት አይደለም። እንኳን ልዑለ ባህሪ የሆነውን እግዚአብሔርን ቀርቶ በጣም የሚወዱትን ባልንጀራ እንኳን ከመሳሳት የተነሳ በየአጋጣሚው መጥራት ይሰቃል፣ ይጨንቃል። ስለዚህ አንደበትን ልማዳዊ ከሆነ ስም አጠራር መቆጠብና የእግዚአብሔርን ስም ቸርነቱን ከኃያልነቱ ትሕትናውን ከባህሪ ክብሩ ጋር እያነጻጸሩ በአግባብ ስሙን መጥራት ያስፈልጋል። እግዚአብሔርን ማማረርም ራሱን የእግዚአብሔርን ስም በከንቱ የመጥራት ሌላው ገጽታ ነው። አንዳንድ ሰዎች የተቸገሩ ጊዜ በእግዚአብሔር ላይ ያጉረመርማሉ፣ በእርሱ ያመካኛሉ፣ በሆነው ባልሆነው ሁሉ እርሱን ይከሳሉ። በሆነው ምክንያት ሁሉ በፊቱ ቆመው ላለመጸለይ ከእርሱም ለመለየት መወሰናቸውን በመናገር ያስፈራሩታል። በዚህ ጊዜ ሁሉ ስሙን እየጠሩ ነው የሚሰማቸውን ስሜት በቁጣ የሚገልጡት። ይህ ግን ፈጽሞ የሚገባ አይደለም። ምክንያቱም የእግዚአብሔርን ስም ልንፈራውና ልንቀጠቀጥለት ልናከብረውም ስለሚገባ ነው። በመጽሐፍ እንደተጻፈው ወንድሙን የተሳደበ ፍርድ ወንድሙን አላዋቂ ያለ የገሃነመ እሳት ፍርድ የሚገባው ከሆነ ማቴዎስ ምዕራፍ 5 ቁጥር 25 ማለት ነው። በእግዚአብሔር ላይ በክፋት የተናገረ በቁጣም የሚያጉረመርም ምንኛ የባሰ ፍርድ ይጠብቀው ይሆን? ለክርስቲያኖች በሆነው ነገር ሁሉ እግዚአብሔርን ከማመስገንና ረቂቅ የሆነ ስራውንም ባድናቆት ከመመልከት በቀር ማማረርና ሌሎችም እርሱን እንዲያማረሩት ምክንያት መሆን አልተፈቀደላቸውም። ራሳቸውንም ይህንን ከመሰለው ምግባር ማራቅ ይገባቸዋል። የእግዚአብሔር ክብር በማቃለልና መለኮታዊ ባህሪውን ካለማወቅ የተነሳ በሚመጣ የኑፋቄ ትዕቢት ስሙን በከንቱ የሚጠሩም አሉ። ለምሳሌ እንደ አርዮስና የዘመኑ ውልድ አርዮስ የይሖዋ ምስክሮች ነን ባዮች ክርስቶስን ፍጡር ሎቱ ስብሐት ማለት እንደ መቅዶኒዎስና የዘመኑ የሉተር ውላጆችና መሰሎቻቸው ክርስቶስን አማላጅ ክብርና ምስጋና ለእርሱ ይሁንና ማለት የእግዚአብሔርን መለኮታዊ ባህሪ ካለማወቅ ሚስጥረ ሥላሴንም ካለመጠንቀቅ የመጣ ከንቱ አምልኮ ነው። በዚህ መልክ ስሙን መጥራት በከንቱ ስም አምላክን ከመጥራት የሚቆጠር ነውና ከዚህ ይሰውረን።
አሜን። ጥንቆላና ይህንን የመሰሉ ተግባር ሁሉ አምልኮ ባዕድ ከመሆኑም በተጨማሪ ስም አምላክን በከንቱ መጥራትም ነው። ልብን ለአጋንንት ሰጥቶ ለዲያብሎስ ግብር ገብቶ በሰው ፊት ግን ስሙን በመጥራት ማታለል፣ የዋሁን ሕዝብ ማሞኘት ነው። በእግዚአብሔር ስም የሚፈጸመው ይህ ኃጢአትም ስሙን በከንቱ መጥራት ነው። በራሳቸው ፍጥሯን ወደ ሆኑትና በአጋንንት እየተገዙ ወደሚኖሩት ወደ ጠንቋዮችና መሰሎቻቸው ሁሉ በመሄድ አንዳች መፍትሄ የሚያገኙ የሚመስላቸው ሁሉ በስመ እግዚአብሔር ከለላ የሚፈጸም የዚህ ኃጢአት ተባባሪዎች ናቸው። ስለሆነም በመጽሐፍ ሟርተኞችም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም ይህንን የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው እንደተባለ እያስታወስን በዚህ ከመሳተፍና ስም አምላክን በከንቱ ከመጥራት ልንቆጠብ ይገባናል። ኦሪት ዘዳግም ምዕራፍ 18 ቁጥር 9 እስከ 12። አንዳንድ ዘፋኞች ደግሞ በግጥሞቻቸው ውስጥ የእግዚአብሔርን ስም በመጨመር ተወዳጅነትን ያገኙ እየመሰላቸው የዘፈናቸው ማሻሻጫ ያደርጉታል። የእግዚአብሔር ስም ግን ከክብሩ የተነሳ በመፍራትና በመንቀጥቀጥ የሚጠራ እንጂ መዝፈኛ አይደለም። እነዚህን በመከተል አብረው የሚያቀነቅኑና የሚከተሏቸውም ሁሉ የኃጢአታቸው ተባባሪዎች ናቸው። ዘፋኝነት በራሱ ኃጢአት ስለሆነ ኃጢአት በሆነ ዘፈን ቅዱሱን ስመ እግዚአብሔር መደባለቅ ደግሞ የከፋ ኃጢአት ነው። ገላትያ ምዕራፍ 5 ቁጥር 12። የሚዘፍን የእግዚአብሔርን መንግሥት አይወርስም ተብሏልና ከዚህ ራሳችንን ማራቅ ይገባናል። ብዙ ሰዎች በተለይም በከተማዎች አካባቢ ሱቆቻቸውን፣ ድርጅቶቻቸውንና የንግድ ቤቶቻቸውን በእግዚአብሔር ስም ይሰይማሉ። ምናልባት ይህንን ማድረጋቸው የእግዚአብሔር ወዳጆች መሆናቸውን ለማሳወቅ ወይም ደግሞ በንግዱ ብዙ ትርፍ እንዲያገኙ በማሰብ ሊሆን ይችላል። ይሁን እንጂ እግዚአብሔር ስራቸውን እንዲባርክላቸው ከመጸለይ በስተቀር በዚህ መንገድ ለመጠቀም መፈለጋቸው ትክክል ካለመሆኑም በላይ የእግዚአብሔርን ስም በከንቱ መጥራት ነው። እንግዲህ ክርስቲያኖች ሁሉ ክርስትናችን በልቦና እምነትና በምግባር የሚገለጥ ሊሆን ከሚገባው በቀር በዚህ አይነት ተግባር እንዳይሆን መጠበቅ ያስፈልጋል። ሌላው ከዚህ ጋር አብሮ የሚኖረው ደግሞ የክርስቶስን ስም በተለያዩ አልባሳት፣ ኮፍያ፣ ካናቴራ ወዘተ ላይ በመጻፍና በማተም ለማስታወቂያ መጠቀም እግዚአብሔርን ስም በከንቱ ከመጥራት ጋር የሚደመር ነው። ስለሆነም ስሙን በከንቱ ከመጥራት መቆጠብ አለብን። አንዳንዶች ደግሞ የልጆቻቸውን ስም የሚሰይሙት ባለማስተዋልና በግዴለሽነት ነው። ሰው በእግዚአብሔር ስም ሊጠራ አይገባውም፣ የእግዚአብሔር ስም የብቻው ነውና። ነገር ግን የልጆቻቸውን ስም ለምሳሌ አማኑኤል፣ ኤልሻዳይ፣ አዶናይ፣ አንዱ አምላክ ወዘተ በማለት የሚሰይሙ ሰዎች የእግዚአብሔርን ስም በከንቱ እየጠሩት ናቸው። አማኑኤል ማለት የወልደ እግዚአብሔር የተዋሕዶ ስሙ ነው። እግዚአብሔር ከኛ ጋር ሆነ ማለት ነው። የሚገልጠውም እግዚአብሔር ሰው የመሆኑን ምስጢር ነው። ታዲያ በዚህ ስም ልንጠራበት ይገባናል? ፈጽሞ አይገባም። ኤልሻዳይ ማለትም ሁሉን ማድረግ የሚችል ወይም ሁሉን ቻይ ማለት ነው። ይህም የእግዚአብሔርን ካህሊነት የሚያመለክት ነው። ማን ነው ሁሉን ቻይ? ካህሌ ኩሉ። በዚህ ስም ሊጠራ የሚደፍር ማንም ከቶ ሊኖር አይገባም። አዶናይም እንዲሁ ነው። ወልደ አማኑኤል፣ የአማኑኤል ልጅ፣ ገብረ ኢየሱስ፣ የኢየሱስ አገልጋይ፣ ገብረ እግዚአብሔር፣ የእግዚአብሔር አገልጋይ እያሉ መሰየም ግን ስመ ክርስትና በመሆኑ ተገቢና የሚደገፍም ጭምር ነው። እንግዲህ በስማችን ኃጢአት እንዳንሰራ፣ የእግዚአብሔርን ስም በከንቱ እንዳንስጠራ መጠንቀቅ ይገባናል። አንዳንዶች ፈላስፎች ነን ለማለት የሚቃጣቸው ሰዎች አወቅን ተጠበብን የሚሉበትን ፍልስፍናቸውን አድማጭና ተቀባይነት ያለው ለማድረግ የሰሚን ወይም የአንባቢን አእምሮ ለመሳብ ሲሹ እግዚአብሔርም እንዲህ ብሏል እያሉ የእርሱን ሕያው ትምህርት ምውት ለሆነው ፍልስፍናቸው ይጠቀሙበታል። ይህንኑ ፈሊጥ ብለውት በተራ ዲስኩራቸውና የፖለቲካ ንግግራቸው እንደ ቀልድ ስመ እግዚአብሔርን የሚጠሩ የእርሱንም ቃል የሚጠቅሱ ዘመነኞችም በየሬዲዮ ይደመጣሉ፣ በየጋዜጣው ይጽፋሉ። እነዚህም ሁሉ ስመ እግዚአብሔርን በከንቱ እየጠሩት ናቸው። በሥነ ጽሑፍ ዓለም የምናውቃቸው አንዳንድ ደራሲያንና ገጣሚያንም የሚጽፏቸው ድርሰቶችን ጆሮ ገብና ተነባቢ እንዲሆንላቸው ከሚያውቋቸው መጻሕፍት የተቆነጻጸሉ ጥቅሶችን ከቃለ እግዚአብሔር ይጠቅሳሉ። ስመ እግዚአብሔርንም ለማሾፊያና ለመሳለቂያ ሲጠቀሙበት ይስተዋላሉ። ይህም ሁሉ እንግዲህ የእግዚአብሔርን ስም በከንቱ መጥራት ነውና ሳያስጠይቅ አይቀርም። በራሱ ባህሪያዊ ውበትና ማራኪነት የሌለውን ደረቅና ባዶ ጽሑፍ በቃለ እግዚአብሔርና በስሙም ለማጣፈጥና ማስዋብ መሞከር ስመ እግዚአብሔርን በከንቱ ከመጥራት የሚመደብ ነው። እስከዚህ ድረስ የእግዚአብሔርን ስም በከንቱ መጥራት ምን ማለት መሆኑን ተመልክተናል።
በመቀጠል ደግሞ ውጤቱ ምን እንደሆነ እግዚአብሔር ስሙን በከንቱ የሚጠራውን አይምረውም። ሰማይ ዙፋኑ በመሆኑ ምድርም የእግሩ መረገጫ በመሆኗ በሰማይም እንዳንምል ከተነገረን በከንቱ የእግዚአብሔርን ስም ጠርቶ መማል የቱን ያህል የማይገባና ከባድ ቅጣት የሚከተለው መሆኑን ልናስተውል ይገባናል። በፍጥረታት እንዳይምል የተከለከለ ሲሆን በፈጣሪው ስም የሚምል ሰው በደሉ ይቅርታ እንደማያገኝ በእግዚአብሔር ፊትም ምሕረት እንደማይደረግለት መጻሕፍት ይናገራሉ። በብሉይ ኪዳን ዘመን የእግዚአብሔርን ስም የሚሰድብና የሚያማርር ይገደል ነበር። የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል፣ ማኅበሩም ሁሉ ይውገሩት። መጻተኛ ወይም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል እንደተባለው ኦሪት ዘፍጥረት ምዕራፍ 24 ቁጥር 16። የእግዚአብሔርን ስም መስደብ ማለት ክብር ምስጋና የሚገባውን ቅዱስ ስም ባልባሌ ስፍራ መጥራትና ልዕልናውን ዝቅ ማድረግ፣ በጠቅላላው ስም እግዚአብሔርን በከንቱ መጥራት ማለት መሆኑን ማስተዋል ይገባል። በነቢዩ ሕዝቅኤልም እግዚአብሔር ስለ ቅዱስ ስሙ ይቀናል ተብሏል። ሕዝቅኤል ምዕራፍ 39 ቁጥር 25። ይህም ቃል እግዚአብሔር አምላክ ክቡር ስሙ በከንቱ እንዲጠራ የማይፈልግ መሆኑን የሚገልጥ ነው። ለዚህ ነው ወደ መጡባቸውም ወደ አሕዛብ ቤት በመጡ ጊዜ ቅዱስ ስሜን አረከሱ። እኔ ግን የእስራኤል ቤት በመጡባቸው በአሕዛብ መካከል ስላረከሱት ስለ ቅዱስ ስሜ ስል ራራሁላቸው በማለት ስለ እስራኤል ልጆች የተናገረው ሕዝቅኤል ምዕራፍ 39 ቁጥር 20። የእግዚአብሔርን ስም ማርከስ ማለትም ሊሰጠው የሚገባውን ክብር መንሳትና ልናግወጠው ወይንም እኔ ግን የእስራኤል ቤት በመጡባቸው በአሕዛብ መካከል ስላረከሱት ስለ ቅዱስ ስሜ ስል ራራሁላቸው በማለት ስለ እስራኤል ልጆች የተናገረው ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 20። የእግዚአብሔርን ስም ማርከስ ማለትም ሊሰጠው የሚገባውን ክብር መንሳትና ልዕልናውን ማቃለል ነው። ይህንን ከመሰለው ግብር መራቅና በከንቱ ስም እግዚአብሔርን ጠርቶ ከመከሰስ ራስን ለማዳን መጠንቀቅ ያስፈልጋል። በነቢዩ ዘካርያስም የተነገረው የእግዚአብሔርን ስም በከንቱ የሚጠሩትን ሁሉ ስለሚጠብቃቸው ቅጣት የሚያወሳ ነው። እግዚአብሔርን በነቢዩ አድሮ የተናገረው በሐሰት የሚምልም ሁሉ ይጠፋል፣ እኔ አስወጣዋለሁ የሚል ነው። ዘካርያስ ምዕራፍ 5 ቁጥር 3። በከንቱ ስም እግዚአብሔርን ጠርቶ መማል ዘላለማዊ ቅጣት የሚከተለው ከሆነ የራሳችንን ስም አጠራር ልንመረምረውና የእግዚአብሔርን ስም በክብር መጥራት ልንለምድ ያስፈልጋል። ከዚህም በተጨማሪ እግዚአብሔር ለስሙ ክብር የማይሰጡ ካህናትንም አስጠንቅቋል። ለስሜ ክብርን ትሰጡ ዘንድ ባትሰሙ በልባችሁ ባታደርጉት ርግማን እሰድባችኋለሁ፣ በረከታችሁንም እረግማለሁ ብሏል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 2። ይህ ሁሉ ማስጠንቀቂያ እንግዲህ የእግዚአብሔር ስም ምንኛ የከበረ ገናና መሆኑን ከማመልከት ባሻገር ይህን ክቡርና ቅዱስ ስም በከንቱ የሚጠራውን ሰው እግዚአብሔር ያለ ይቅርታ የሚቀጣው መሆኑን የሚያመለክት ነው። ስለዚህ ስሙን በማክበር የሚገኘውን በረከት እንዳናጣና እንዳንቀጣ እንዳንጠፋም በጊዜው ሁሉ የእግዚአብሔርን ስም በማክበር እንኑር። በሃይማኖተ አበው ስሜ መሐሪ ወመስተሳይል እንደተባለ አቤቱ ስለ ቅዱስ ስምህ ብለን ማረን፣ ራራልን፣ ይቅርም በለን እያልን እንለምነው። እግዚአብሔርም ይህንን በማድረግ መኖርን እንዲሰጠን ቅዱስ ፈቃዱ ይሆንልን። አሜን። አድማጮቻችን ሁለተኛውን ትእዛዝ በዚሁ ፈጽመናል። እንግዲህ በሁለተኛው ትእዛዝ ያየነው የእግዚአብሔርን ስም በከንቱ አትጥራ የሚለው ነው። እንግዲህ በውስጡ በጣም በርካታ ነገሮችን ብፁዕ ቅዱስ አቡነ ሽኖዳ አንስተው አስተምረውናል። እንግዲህ እንደሰማችሁት በትረካውም ላይ ማለት ነው ራስን መጠንቀቅ ያስፈልጋል ማለት ነው። እንግዲህ ልማድ ሆኖብን ባገኘነው ሁሉ አጋጣሚ የእግዚአብሔርን ስም በከንቱ እንጠራለን፣ በሚገባም በማይገባም ጊዜ ማለት ነው። አንዳንድ ጊዜ እውነትነታችን ለማረጋገጥ እንደተባለውም በዚህ ምክንያት እንምላለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን በማቴዎስ ወንጌል ምዕራፍ 5 ላይ እንዳንምል ፈጽሞ አስጠንቅቆናል ማለት ነው። ስለዚህ የብሉይ ኪዳን መጻሕፍትን ስናነባቸው አብዛኞቹ መማልን ሪከመንድ ያደርጋሉ፣ እንዲምሉ ይፈቀድላቸው ነበር። እንግዲህ መጽሐፉም ላይ እንደተረዳችሁት እንዲምሉ የተፈቀደላቸው ግን ሌሎች በጣዖት የሚያመልኩ በጣዖቶቻቸው እየማሉ አስለመዷቸው እነሱንም እና እስራኤላውያንም ወይንም የእግዚአብሔር ሕዝቦችም በዛ ልማድ ሆኖባቸው ከአሕዛብ ጋር ስለሚውሉ ስለሚያድሩ ማለት ነው ልማድ ሆኖባቸው እግዚአብሔርን ስሙን እየረሱ በነዛ ሰዎች የጣዖቶቻቸው ስም መማል ስለጀመሩ እግዚአብሔር አምላክ በስሙ እውነት ሲሆን ብቻ በስሙ እንዲምሉ ነግሯቸዋል ማለት ነው። አሁን ያለነው በሐዲስ ኪዳን ግን እንኳን በእግዚአብሔር በሰማይና በምድር ሁሉ መማል
እንደማይገባ ነው የተነገረን። ምክንያቱም ሰማይም ዙፋኑ ነው፣ ምድርም የእግሩ መረገጫ ናትና ማለት ነው። ስለዚህ አስፈላጊውን ጥንቃቄ እንድናደርግ ሁላችንንም እግዚአብሔር ይርዳን ሁላችንንም። በቀጣይ ደግሞ በክፍል 6 ሶስተኛውን ትእዛዝ የሰንበትን ቀን ትቀድሰው ዘንድ አስብ የሚለውን ኦሪት ዘጸአት ምዕራፍ 20 ቁጥር 10 እስከ 11 ያለውን በሰፊው እንመለከታለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር።